አላህ እግር አለው እጅ አለው የሚለው ሙስሊም አይደለም። በዚህ እኔ አላምንም ማለት ላይ እኔ ሰምቼ አላውቅም እስካሁን ድረስ። አላህ እጅ አለው ልጅ አለው ምናምን የለም። አላህ እጅ የለውም እግር የለውም። ቁርአኑ እያለ እዚህ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለው ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የሚፈልገው? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ቁርአን የነገረን ተቀበል። እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአን እኮ ነው ያለው። አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው አላህ ሐቂቅይ ብለው እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሀነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሀነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። ተቢው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሀነም ክብር እግሩን አላህ ጀሀነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ሰው የሱና ተከታይ ነው አይደለም? ጀምስ ማይከን አንሳ። ሀቢቢ እኔ የሱና ተከታይ አይመስለኝም። እስቲ እንዴ ምክንያቱም ምን እንደዚህ ሰው ወላሂ ሰምቼ አላውቅም። ሀይቃም ነገር ማለት ነው ዛት ባት ምናምን እጅ ምናምን የሚል ነገር ይሄ ሰምቼ አላውቅም እስካሁን ላይ ማለት ነው። እፎይ ለሀቁ ነው የምነግርህ። እንደውም ካለምን እንደታውቃለህ ሲቀባጅሩ አላህ እጅ እግር ባት አይሰጥም ይላሉ። ቀባዣሪ ናቸው እነኚህ ሰዎች ብሎ ነው ያለው። ሰምቼዋለሁ። ያው ግን አሁን እኔ የትኛውም ኪታብ ላይ ነው ቁርአን ምናምን በቃ እውቀት ያን ያህል ባይኖረኝም ልንገርህ፣ እኔ ወላሂ ልንገርህ ከልጅነት እስካሁን በጣም ብዙ ሀዲሶችን እሰማለሁኝ እንደዚህ ምናምን ቁርአን ምናምን የትኛውም ቦታ ላይ አላህ በእንትን እግር አለው እጅ አለው ምናምን ሰምተን አናውቅም እስካሁን ድረስ። በቃ የለም እንደዚህ በቃ አምሳያም በቃ ምስልም የለውም። አላህ በቃ ፈጣሪ ነው። በደንብ አስተውል። ያለው አካል እንደዚህ ከሰጠ ራሱ ባመጣው ሎጂክ አሁን ኡስታዙ ኤልያስ ሜቢ በደንብ ታዋቂ ነው። በአሁኑ ሰዓት አለ የሚባል ሊቅ ነው። እንደ እስልምናው ሊቅ ባይባል ምንድን ነው የሚባለው? አይደን ነው በእስልምናው በእኛ ሊቅ ስለሚባል ነው። አንድ ምሁር ከሆነ ኤኒዌይስ ምሁር ተብሎ የሚቀመጥ አንዱ እሱ ነው። እንደውም ለእንትን አሁን ለመጅሊሱ ይመረጣል ተብሎ የተጠበቀ ነበረ፣ አልተመረጠም እንጂ። ኤኒዌይስ ምንድን ነው ያለው? አለው መኖር ብቻ አይደለም እኛ እያልን ያለነውን ነው ያጸደቀልን። ምን ሰዎች ወደ ገሃነም ይወረወራሉ አለ አይደለ? ከዛ ሱረት ቀለም ያለውን የፈሰረው ሱረት ቀለም 42ኛው አያ ይመስለኛል። ወደ ገሃነም ይወረወርና ትጠይቃለች። ማን ቀረ? የቀራለ ብላ ትጠይቃለች። መጨረሻ አላህ የክብር እግሩን አላህ በገሃነም ላይ ይጭንባታል። ያኔ ቃቲ ትላለች፣ በቃኝ ሞላው ትላለች። which means ቅድም ምን ብለናል? የአካል ክፍሎችን ለአምላክ ካጸደቅ ያ የአካል ክፍል የሚታይ ከሆነ ከዛ እግሩ ሲጭንባት ነው በቃኝ ያለችው። አስቀድሞ ግን ምን እያለ ነበር?
አልሞላሁም እያለች ነበረ አይደል? አኺር ዘመን ላይ ማለት የመጨረሻው ዘመን ላይ ነው ማለት የምትለው። በቃ የመጨረሻው ዘመን ላይ ማለት ነው። ቂያማ ቀን ነው። ማተር አያደርግም እኮ ጀምስ፣ የመጨረሻ ዘመን ላይ መሆኑ ማተር አያደርግም። ለምን እንደሆነ ታውቃለህ? አላህ አይቀየርም፣ አይለዋወጥም። ለአላህ ታይምን አንሰጥም አይደል? ለአላህ እያልኩ ያለሁት አሁን እንደ ፈጣሪ ሳቤ እየነገርኩ ነው። ፈጣሪ ብለህ ስለጣም ነው ማለት ነው። ለፈጣሪ ትናንትና፣ ዛሬ፣ ነገ ምናምን ብለህ አቆጥርለትም። ማቆጥርለት ከሆነ ቼንጅ የለም በፈጣሪ ውስጥ አይደለ? ቼንጅ ከሌለ በባህሪው ሉክ ትናንትም ያው ነው፣ የዛሬ ቢሊየን ትሪሊየን ዓመትም ወደኋላ ብትሄድ ያው ነው፣ አሁንም ያው ነው፣ ወደፊትም ያው ነው። ቼንጅ አያመጣም። ታይም ማተር አያደርገውም። እሱ ታይም እኛ ላይ ነው የሚሰራው እንጂ ፈጣሪ ላይ ስለማይሰራ ማለት ነው። ስለዚህ እግሩ ገሃነምን መሙላት የሚችል ከሆነ በፊት አምጡልኝ እያለች የነበረች አካል አሁን እግሩን ሲጭንባት በቃኝ የምትል ከሆነ ዊችዝ ስፔስን መሙላት የሚችል ነው፣ ቦታ የሚይዝ ነው። ይህ አካል ደግሞ ሊተራል የሆነ ግዙፍ ነው፣ ፍጡር እንጂ ፈጣሪ አይሆንም። ቦታን ከመፍጠሩ በፊት ያ ራሱ እንዴት ኖረ የሚልም ጥያቄ ያስነሳል። ሜይ ቢ ኮንሰፕት ተገባ።